ቤቢና የሲፋን ቤተሰቦች እንደምን ቆያችሁ? ዛሬ አዲስ ነገር ይዘንላችሁ ቀርበናል። እኛ እንግዲህ የማርሻል አርት አሰልጣኞች ነን። ITF ኢንተርናሽናል ቴኳንዶ ማለት ነው። ምን ልንላችሁ ፈልገን ነው? ዛሬ በአርቱ ዙሪያ ሳይሆን አዲስ ነገር ይዘንላችሁ ቀርበናል። እሱ ምንድነው? እኛ እንግዲህ ብዙ ቻሌንጆች ብዙ ፈተናዎች አልፈን እዚህ የደረስን ሰዎች ነን። ይሄንን ደግሞ ያደረገልን እግዚአብሔር ነው፣ ስሙ የተመሰገነ ይሁን። በዚህ አጋጣሚ ልነግራችሁ የምፈልገው ዘንላችሁ የቀረብነው ነገር ስለ ልጃችን ፍቅር የምትባል ፍቅር የሆነች ልጅ አለችን። ያቺ ልጅ ግን የኦቲዝም ተጠቂ ህፃን ናት። ለ9 ዓመት ዳይፐር እየተጠቀመች ነው የኖረችው፣ አሁንም እየተጠቀመች ነው። እና ልጃችን በቀን 4 ከዛ በላይ የምትጠቀምበት ጊዜ አለ። ዳይፐሩ ደግሞ የአዋቂ ዳይፐር ነው፣ ከ100 በላይ ነው። ይሄ ማለት በቀን ስንት እንደሚያስፈልግ እናንተም ታውቁታላችሁ። እና የገቢ ምንጫችን ደግሞ ከኑሯችን ጋር ብዙም አይደለም፣ ግን ከለን ወጪ ጋር አልተመጣጠነም። ለዛም ሲባል የተለያዩ ስራዎችን በመስራት እንግዲህ እግዚአብሔር ለዛሬ አድርሶናል። አሁን እናንተ ፊት የቀረብንበት ዋናው ምክንያት ደግሞ ምናልባት ይሄንን ዩቲዩብ ሰብስክራይብ እያደረጋችሁልን ለሌሎቹም ሼር እያደረጋችሁ እንድትደግፉን እንዲሁም ደግሞ ሀሳቦችም ካሉ ኮሜንት ላይ እየጻፋችሁልን ከጎናችን እንድትሆኑ ነው። እና ዛሬ በአጭር ቪዲዮ እናንተ ፊት የቀረብነው ምናልባት ሲፎ የምታወራው ነገር ካለ ለሷ እድሉን እሰጣታለሁ። እሱ እንዳወራው የ9 ዓመት ልጅ አለችን። እንዲሁም ደግሞ ስለሷም ከአርቱ ጋር የተያያዘ ብዙ ነገሮች መስራት እናስባለን። ያላችሁን አስተያየት ኮሜንት ላይ ጻፉልን። ስፖርቶችን እየሰራን እንለቅላችኋለን። ከዚህ በኋላ ከጎናችን እንድትሆኑ እንላለን። እናመሰግናለን። ራፍል ፕራይዝ ወይንም ደግሞ በኋላ ላይ ሽልማት የሚያስገኙ ትኬቶች በ50 ብር ብቻ እንድትገዙ በአክብሮት እንጠይቃለን። distinguished guests, ladies and gentlemen, we have raffle ticket. You will be awarded prize at the end. We have volunteers who are selling the tickets only for 50. Saganta Foundation Indibora qopheessuu fi waggaa waggaatti sirna kanaan ho'ee kabajamurratti har'as lootariiwwan adda addaa gurguramaa jiru. Lootariin kun immoo dhumarratti badhaasa adda addaa kan argamsiisu waan ta'eef qarshii 50 qofa kanneen tiishartii Dibora Foundation jedhu uffatan irraa akka bittanii fi dhumarratti immoo badhaasa akka argattan kabajaan isin gaafanna. Lootarii kana qarshii 50 bituudhaan daa'imman deeggaruu kan isaanitti tajaajilaman deeggaruudha waan ta'eef eddii dhufnee tikeetii kana akka binnu kabajaan isin gaafanna. Beellisni wajjin jira. በ2023 ከአውሮፓ ዩኒቨርሲቲ ከዳውን ሲንድሮም ጋር ያለ የተመረቀ የመጀመሪያው ሰው ነው። ይሄ ሰው ምንድነው ያለው? we are all born in different ways and that is why how I can describe it ነው ያለው እና have a normal life ነው ያለው። የቢሾፍቱና አዳማ አዳሪ ትምህርት ቤት ተማሪዎች ናቸው። እነሱን ደግመን እናመሰግናለን። አሁንም ለማስታወስ ያህል ወላጆችም ሌሎችም በዚህ በኩል የተቀመጣችሁ ፈንጠር ብላችሁ ለብቻ ያላችሁ አንድ ላይ ከመድረኩ ፊት ለፊት በጣም ብዙ ቦታ አለ። ወስዳችሁ እንድታዝናኑን በአክብሮት እንጠይቃለን። የቶቶት ሙዚቃ ባንድ ወደ መድረክ እንዲወጣልን በአክብሮት እንጠይቃለን።